አንዳንድ ሰዎች ወደ አንድ ክፍል ሲገቡ ሰዎች ሁሉ ወደ እነሱ ለምን እንደሚያዩ ጠይቀህ ታውቃለህ? ሚስጥሩ ውበት ወይንም ሀብት እንዳይመስልህ። ሚስጥሩ በራስ መተማመን ወይም ደግሞ ኮንፊደንስ ጋር ነው ያለው። ዛሬ በራስ የመተማመን ስሜትን በአጭር ጊዜ ውስጥ የሚጨምሩ 3 ወሳኝ ነጥቦችን እንመለከታለን። እንኳን ወደ ወርቃማ ምክሮች ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ ብዙ ሰው ጋር እንዲደርስ አድርጉልኝ። አመሰግናለሁ። ተመልሻለሁ። እንግዲህ ዛሬ ስለ በራስ መተማመን ወይ ደግሞ ኮንፊደንስ የምነጋገር ይሆናል። ቀጥታ 3 ወሳኝ ነጥቦች አሉ ብያችኋለሁ። በቀጥታ ወደ 3ቱ ነጥቦች እንሄዳለን። እስከ መጨረሻው ድረስ ተከታተሉን፣ አብራችሁን ቆዩ። የመጀመሪያው ነጥብ የሰውነት ቋንቋን ማስተካከል የምንለውን ማለት ነው። ከግንኙነት በፊት የሰውነት ቋንቋ ይናገራል። ቀና ብለህ ተራመድ። ስትራመድ ትከሻህን ዘና አድርግ፣ ሰፋ አድርገህ ዘና አድርግ። በሚቀጥል ደግሞ ከሰዎች ጋር ቀጥተኛ የሆነ የአይን ለአይን ግንኙነት ይኖራል። ይሄ አንጎላችን የሰውነታችንን እንቅስቃሴ እንዲመለከት ያደርገዋል። በተፈጥሮ አንጎላችን የሰውነታችንን እንቅስቃሴ ይከተላል ስለሆነ ማለት ነው። ሰውነት የተማመነ ሲመስል አይምሮህም የእውነትም የተማመነው ነገር እንዳለ ይሰማዋል ማለት ነው። ያኔ ምንም አይነት ፍራቻ የሆነ ነገር እንዲሰማ አያደርግም ማለት ነው። ሁለተኛው ነጥብ ከትናንሽ ስኬቶች ጀምር። አንድ ነገር ማወቅ አለብህ። በራስ መተማመን የሚገነባው በተግባር በምታደርጋቸው ነገሮች እንጂ ዛሬ በራስ መተማመን ቢኖረኝ ብለህ በመመኘት ብቻ የምታመጣው ነገር ምንም ነገር እንደሌለ በመጀመሪያ እንድትገነዘብ እፈልጋለሁ። እና ትላልቅ ግቦች ላይ ከመጨነቅና ትላልቅ ነገሮችን ለማሳካት ከመሮጥ በፊት የመጀመሪያ ትናንሽ ነገሮችን አቅደ እነዛን ነገሮች ለማስተካከልና ለማድረግ ቁርጠኛ መሆንህን ለራስህ ማስገንዘብ ወይም ማረጋገጥ አለብህ ማለት ነው። ለምሳሌ ጠዋት ከአልጋ እንደተነሳ አልጋህን አስተካክለህ ከጨረስክ በኋላ አይዘር ጸሎት ማድረግ ነው ኦር ደግሞ ስፖርታዊ የአካላዊ እንቅስቃሴ ማድረግ። እነዚህ የመሳሰሉትን ነገሮች በማንበብ መጽሐፎች ማንበብ ሊሆን ይችላል። የራስ መተማመን እንዲገነባልህ የሚያደርጉ የተለያዩ ቮይሶችን፣ ሞቲቬሽኖችን ነገሮችን መስማት ሊሆን ይችላል። እነዚህ ቀን በቀን ዴይ ቱ ዴይ ለሆነች ደቂቃ ያክል ያንተ የቀን ተቀን የዕለት ተዕለት ድርጊት እንዲሆን ማድረግና እነዛን ነገሮች ደግሞ የመፈጸምህን ብቃትህን ለራስህ ማረጋገጥ መቻል አለብህ ማለት ነው። እነዚህን ነገሮች ማድረግ አእምሮህ ያሰብኩትንና የፈለግኩትን ነገር በራሴ ማድረግ እችላለሁ እንዲለካ የሚለውን እንድትገነዘብና ለትላልቆች ነገሮች ለትላልቅ ሀሳቦች እንድትዘጋጅ ሬዲ እንደሆነ እንዲሰማው ያደርገዋል ማለት ነው። ሶስተኛው ነጥብ ከራስ ጋር የምታደርገውን ንግግር አስተካክል። ለራስ የምትነግረውን ነገር አስተካክል። እንግዲህ ይህ ምን ማለት ነው? ከራስ ጋር ምን አይነት ንግግር ነው የምታደርገው? ከራስ ጋር ምን አይነት ጭውውቶችን ነው የምታደርገው? ለራስ የምትለው ለራስ የምትሰጠው ግምት ምን አይነት ነው? ይህንን ነገር ማድረግ አልችልም ነው ወይስ ይህንን ነገር ማድረግ አልችልም ነበር ነገር ግን ወይ ደግሞ ይህን ነገር ሞክሬው አላውቅም ነገር ግን እማረዋለሁ፣ ለማድረግ እማረዋለሁ ከዛም አደርገዋለሁ የሚል ሀሳብ ነው ለራስ የምትነግረው? ወይስ እኔ ይህንን ነገር ማድረግ አልችልም በሚል ድፍን ነው የምታደርገው? እንደዛ ከሆነ በጣም ችግር ውስጥ ነው ያለው። ስለዚህ ለራስህ ጥሩ ግምት ስጠው። ይህን ነገር ማድረግ አልችልም ሳይሆን ማድረግ እችላለሁ፣ አልተማርኩትም ነገር ግን እማረዋለሁ፣ ከተማርኩት በኋላ ደግሞ አደርገዋለሁ ብለህ ለራስህ ጥሩ ነገር ይህን ነገር ማድረግ አልችልም፣ እንደዚህ ነገር እኔ እንደዚህ ነኝ እያልክ ኔጌቲቭ ሀሳቦችን ራስ ላይ ከመጫን ይልቅ ለአንተ ፖዚቲቭ የሆኑ ነገሮችን ወደ አይምሮ በማምጣትና ጥሩ ነገሮችን ለራስህ በመስጠት ራስህን ማድነቅ ትጀምራለህ ማለት ነው። ስለዚህ ለራስህ ራስን የምትወቅስበትን ራስን የምትኮንንበትን ኢነርጂ ወደ ጥሩ ነገር ለራስ በመስጠት ወደ አድናቆት ትቀይረዋለህ። ያኔ አይምሮ እንደሚችል ማመን ይጀምራል። ለራስ የምትሰጠውን ትችት ወደ ፖዚቲቭ ስትቀይረው እንዲነሳሳ ያደርገዋል ማለት ነው። ስለዚህ ለራስ የምትሰጠው ግምት፣ ለራሱ የምትሰጠው ንግግር ከሶስቱ ዋና ወሳኝ ነጥቦች ከሚባሉት የመጀመሪያውና ትልቁ ነው። ምንም ነገር ብታደርግ ትናንሽ እቅዶችን አውጥተህ ብትፈጽም እንደመጀመሪያውም ብዙ ብቻ ነገሮችን ብታደርግም ነገር ግን ለራስ የምትሰጠው ግምት ዝቅ ያለ ከሆነ
አንተ በአሁንም የራስ መተማመን በራስ ላይ የመተማመን ስሜት አነስተኛ ነው ማለት ነው። በራስ ላይ የመተማመን ስሜት እንዲያድርብህ ከፈለግ በመጀመሪያ ለራስህ ከፍተኛ የሆነ ግምት መስጠት አለብህ። እንግዲህ ከላይ የጠቀስናቸው 3 ነጥቦችን በመተግበር ህይወትህን በቀናና ራስ መተማመን ልትገነባው እንደምትችል እያረጋገጥኩልህ አንድ ነገር እንድታስታውስ ግን እፈልጋለሁ። ይህ ምን ማለት ነው? በራስ መተማመን ማለት ምንም አይነት ስህተት አልሰራም ብሎ ወደ ፐርፌክሽን መሄድ ማለት ሳይሆን ከምሰራው ስህተት ከእያንዳንዱ ሄጄባቸው ከምሰራቸው ስህተቶች እማራለሁ ብሎ ማመን ማለት ነው። ያ ነው በራስ መተማመን እንጂ እኔ ስህተት መስራት የለብኝም ብለህ የምታስብ ከሆነ አንተ በራስ መተማመን ወደ ያለ ሰው አይደለም። ነገር ግን የማታውቀውን ነገር በመድፈርና በማድረግ በመማር ያንን ነገሮች እየተሳሳትክ ከስህተት እየተማርክ እሄዳለሁ ብለህ የምታምን አይነት ሰው ከሆንክ አንተ እመነኝ ቺርስ ነው የምልህ። በቃ አሪፍ በራስ መተማመን ላይ ያለው በዚሁ ይቀጥልበት እና ሁሌም አንድ ነገር ለማድረግ ስታስብ እኔ እችላለሁ ብል ከዛ በኋላ ደግሞ ከስህተቱ እማራለሁ ብለህ አስብ። እንግዲህ ውድ ተመልካቾቼ ከነዚህ ከ3 ካነሳኋችሁ 3 ነጥቦች የትኞቹ የተሻሉ ናቸውና የትኞቹ የተመቻችሁ እንደሆነ በኮሜንት መስጫው ላይ አጋሩኝ። እናንተም ለሰልፍ ኮንፊደንስ ወይ ደግሞ ለራስ መተማመን በራስ መተማመን ስሜትን ለመገንባት ይረዳሉ ብላችሁ የምታስቧቸውን ሀሳቦች በኮሜንት መስጫ ላይ አስቀምጡልኝ። በተጨማሪም በዚህ ጉዳይ ላይ ቢሰራልን የምትሉት ሀሳቦች ካላችሁ ደግሞ እነሱንም ጻፉልኝ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ፎሎ አድርጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁም ላይክ፣ ሼር በማድረግ ብዙ ሰው ጋር እንዲደርስልኝ አድርጉ። አዲስ ቻናል ነው። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።